ሃይና ፋሚሊ እንዴት ናችሁ? ይሄ ደግሞ በጣም ኢንተረስቲንግ የሆነ ቶፒክ ነው ይዤላችሁ የመጣሁት። የሚገርማችሁ ነገር አብዛኛው ጊዜ ታሪክ እንደሆነ የደም መዘዋወሪያ ቧንቧ እንዳይደፈን በጣም አስጊ ነው አይደለ? እሱ ከተደፈነ ማለት ለስትሮክ እና ለሀርት አታክ ያጋልጣል። ለዚህ ነው ኮሌስትሮል በጣም የሚፈራው። ስለዚህ አብዛኛው ጊዜ የደም መዘዋወሪያ ቧንቧችን የሚደፈነው ያ ፕላክ ወይ ደግሞ እብጠቱ ማለት ነው የሚከማቸው ነገር ያድግና ደም እንዳይዘዋወር ስለሚደፍን ነው። አንዳንድ ቦታ ደግሞ ያ ነገር ይሰበርና ደግሞ በጥቅጫጭን ወደ ቧንቧ ሲገቡ ደግሞ ወደ ስትሮክ እና እንደገና ወደ ኮሮነሪ አታክ ገባ ደግሞ የሀርት አታክ ስለሚያጋልጥ ማለት ነው። ስለዚህ አብዛኛው ታውቃላችሁ ምድር ላይ ብዙ ሰዎች ህይወታቸው የሚያልፈው በሀርት አታክ ነው እንደምታውቁትና ያን ለመከላከል እንግዲህ ኮሌስትሮል ብዙ ጊዜ ሰዎች መስላቸው የደም ቧንቧ የሚደፍነው ኮሌስትሮል ብቻ ነው። ከዛ በላይ ግን በጣም ከባዱ የካልሲየም አማውንት በደማችን መግባት ያ ካልሲየም ካልሲፋይ ሆና ወደ ድንጋይነት ይቀየራል። አንዴ እሱ የደም መዘዋወሪያ ቧንቧውን ከነካው በኋላ ነው እንግዲህ ኮሌስትሮል በላይ የተራቀመው። ይህ የተራቀመው ፕላክ ኮሌስትሮል ጋር ብቻ የተገናኘ ከሆነ ሶፍት ኮሌስትሮል ፕላክ እንለዋለንና በቀላሉ ኦቨር ታይም የዚህ ደም መዘዋወሪያ ቧንቧውን እንደሚገባ ላጠበው ይችላል። ስለዚህ ግን አርቴሪያል ካልሲፊኬሽን ከሰራ ግን አንዴ ግን ካልሲየሙ ተራቅሞ ግን ከሆነ በጣም ጠንቅርና ልጅ ስለሆነ ራሱ የደም መዘዋወሪያ ቧንቧውን ራሱ ገታራ ያደርገዋል ማለት። ስለዚህ ካልሲየም ዲፖዚቱ ራሱ ማለት ወደ ካልሲፋይ ሆኖ እዛው ዲፖዚት ከሆነ ራሱ የደም መዘዋወሪያ ቧንቧውን ራሱ ስቲፍ ያደርገዋል፣ እንደሚገባ እንዳይለጥጥ ያደርገዋል ማለት ነው። እንደዚህ አይነቱ ፕላክ ደግሞ ራፕቸር ካደረገ በጣም ቫዮለንስ ስለሆነ በደም መዘዋወሪያ ተዘዋውሮ ቀጥታ ቀጫጭን የሆኑ ካፕለሪዎችን ወይ ደም መዘዋወሪያ ቧንቧዎችን ደፍኖ ለብዙ ችግር ውስጥ ያጋልጠናል ማለት ነው። ስለዚህ እንደዚህ አይነቱን ሶፍት ከሆነና በኮሌስትሮል ከሆነ አንዳንድ ጊዜ በጊዜ ሂደትም ተጨማሪ ኮሌስትሮል ካልተጨመረበት በስተቀር ሽሪንክ ያደርጋል። ይሄ ግን አንዴ ካልሲፋይ ሆኖ ግን በካልሲየም ምክንያት የተከማቸ ፕላክ ከሆነ ግን ሪቨርስ ማድረግ እጅግ ከባድ ነው የሚሆነውና ይሄ ነገር እየጸና እንዳይቀጥልና ያን ነገር ለመከላከል የደም ቧንቧችን የሚያጸዳ በጣም ወሳኝ የሆነ ቫይታሚን አለ። እኔ በቀን ምን ወስደው ይሄን ጥቅም ስላገኘው ስለዚህ ይሄ ቫይታሚን ማን ነው? እንዴት ነው ምን ወስደው? ከምን ጋር ነው ምን ወስደው? ማን ነው ወሰድ ያለበት? እንደሚያስፈልግ እንደማያስፈልግ በመናቃሉ የሚሉት ጥያቄዎች በጣም ሳይንቲፊክ በሆነ መረጃ ይዤላችሁ ነው የቀረብኩት ማለት ነው። አይ ሆፕ ይሄንን ካወቃችሁ በኋላ አብዛኛው ጊዜ ሰዎች ስለ ኮሌስትሮል ነው የሚያስቡት የደም መዘዋወሪያ፣ ግን ይሄ ከሁሉ አደገኛ የሚሆነው እንደውም ይሄ የካልሲየም ዲፖዚት ነውና አንድ የካልሲየም ዲፖዚት ከሆነ ኮሌስትሮልን በላይ ይጠራቀማል፣ ሌሎችም ፕላትሌቶች ይመጣሉ፣ ኢሚዩን ሴሎች ይመጣሉና ፕላኩ ያደገ ያን የደም መዘዋወሪያ ባይደፍነዋልና ዋናው ትልቁ ነገር እንግዲህ ይሄን ካልሲየም ለመቆጣጠር ከፍተኛ አስተዋጽኦ የሚያደርገው ቫይታሚን ነው። አብዛኛው ሰው ይሄን ስለማይወስድ አዊሽኔ ቀደም ብዬ ይሄን ሁሉ ነገር አውቄ ቢሆን ስኪሉ ድረስ ኦልሬዲ ቱሌት ከሆነ በኋላ ስለዚህ እኛ አሁን በዚህ ቻናል በጣም ይሄን ወሳኝ የሆነ ፐብሊክ ሪሌትድ የሆነ ቶፒክ ነው። ምክንያቱም በየሚኒቱ ሰው በሀርት አታክ ያልፋል በዓለም ላይና ይሄን ነገር ለመከላከል በጣም ትልቅ ጥቅም ስላለው አይ ሆፕ ይሄን ካወቃችሁ በኋላ ይሄን ቫይታሚን እኔ በምነግራችሁ መንገድና መጠን እንደምትወስዱ ምንም ጥርጥር የለኝም። ይሄ በጣም በሳይንስ የተረጋገጠ ከዳር እስከ ዳር ጥቅሙ የታወቀ ስለሆነ እኔም ራሴ በዚህ አቅጣጫ ነው ይሄን ፎርሙሌት ላደርግ የቻልኩት ማለት ነው። ተመልሼ ይመጣል። በኢንተርኔት ወሬዎችና በአፈ ታሪክ ላይ ብቻ ተመስርተው ጤናውን ለጥያቄ ያጋልጠዋል። ዘመናዊ ሳይንስን ከክሊኒካዊ ልምድ ጋር ያቀናጁትና በጉጉት ሲጠበቁ የነበሩት የዶክተር ዳንኤል ዮሐንስ መጽሐፍት አሁን በይፋ ለንባብ ቀርበዋል። የመጀመሪያው መጽሐፍ ዘ ወተር ኮድ ወይም የውሃው ቀመር ይባላል። ስለ ውሃ ጾም፣ ስለ ሜታቦሊክ ነፃነትና የሰውነት ህዋሳት ራሳቸውን ስለሚጠግኑበት ሳይንሳዊ ሚስጥር የሚተነትን ክሊኒካዊ መመሪያ ነው። በውሃ ጾም ወደ 11 ዘመናዊ በሽታዎችን ለመቀልበስ መቻሉን የምርምር ውጤትም ያቀርባል። ሁለተኛው ደግሞ ዘ አቢሲኒያን አፖቴካሪ ነው። የኢትዮጵያን የእጽዋት ጥበብ ከዘመናዊው ሳይንስ ጋር በማገናኘት ለቆዳ ለፀጉርና ለሆርሞን መመጣጠን አስተማማኝ መፍትሄዎችን ያሳዩታል። በአይነቱ በኢትዮጵያና በኤርትራ የመጀመሪያ የሆነና 52 የአበሻ ቅመሞች ወይም ህርብ በመጠቀም በተጨማሪም ለ31 የሚሆኑ የበሽታ አይነቶችን ለማከም ያግዛል። እነዚህ የዓመታት ምርምር ውጤቶች በአማርኛና በእንግሊዝኛ ዝግጁ ናቸው። መጽሐፍቱን አሁኑኑ የእርሱ ያደርጉ። መጽሐፍቱን ለማግኘት ድረ-ገጻችንን ይጠቀሙና ይዘዙ። ያሉበት ድረስ እንልክላችኋለን። የኔ ጤና
እሺ ስሜ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ። እንዲህ መሰለውን ኳሊቲ የሆነ የጤና ኢንፎርሜሽን የሚቀርብበት የጤና ቻናል ነው። ለመጀመሪያ ጊዜ መጣችሁ ፕሊዝ ሰብስክራይብ ማድረግ ቤተሰብ ሁኑ። መጣችሁ ደግሞ ተጠቃሚ ሆናችሁ ደግሞ እኔን ሰፖርት እንደማድረግ ነው። ዳኒ ካንተ ጋር we are with you። ድካምህን፣ ጥረትህን፣ ቅንነትን እናውቃለን ለምትሉ ሁሉ ጊዜ ሰብስክራይብ በማድረግ ወደዚህ ቤተሰብ በመሆን ያው ቻናሉን አሳደጋችሁት። ይሄ ትልቅ የጤና ኮሚኒቲ ያደርጋችሁት እናንተ ናችሁ። እንደገናም ደግሞ ሜምበር ሆናችሁ እዚህ የኛ የጤና ደግሞ ሰብስክራይበርስ ደግሞ እናንተ አቃላችሁ። እንደዚህ አይነት ኳሊቲ ቪዲዮ እንዲሁ በቀላል አይደለም ማዘጋጀው። ድካሜ ስለምታውቁ ላይክ ሳታደርጉ እንደማትወጡ ምንም ጥርጥር የለኝም። ወደ ቁም ነገሩ ስንመጣ እንግዲህ ይሄ ቫይታሚን ማን ነው ብለን ስንል እንግዲህ ቫይታሚን K2 በመባል ይታወቃል። 3 አይነት ዝርያ አለው። እኔ ግን ማወራው MK7 የሚባለው ወይ ደግሞ ሜኖኪኖን 7 የሚባለው ማለት ነው። የመጀመሪያው K1 አለ፣ እሱም ፊኖኮሊን ይባላል። ለተለያየ ነገር ሊጠቅም ይችላል። K2 የሚባልም ደግሞ ይሄ ማናኮኒን የሚባል ደግሞ አለ። እሱም ደግሞ የተለየ በስሙዝ መስል የተለያዩ አርተሪም ጥቅም ሊኖር ይችላል። ግን በጣም በደም ውስጥ የሚቆዩበት ሰዓት በጣም አነስተኛ ስለሆነ እንደዚህ አሁን እንደማወራችሁ MK7 እንደሚባለው ሱፔሪየር ታይፕ አይደለም ማለት ነው። ይሄ አንዴ በደማችሁ በሰፕሊመንቱ ኮስተር ነው በ3 ቀን ያክል ደማችሁ ሊቆይ ስለሚችል የምንፈልገውን ይሄ ነገራችሁን ጥቅሙ በሙሉ ሳያቋርጥ ማድረግ የሚችል ትልቅ አቅም ያለው MK7 አይነቱ K2 ሆኖ MK7 አይነቱ ማለት ነው። ስለዚህ አሁን ይሄ እንዴት ነው የቫይታሚን K2 ታዲያ ይሄንን ደማችን ቧንቧ እንዳይዘጋ ወይ ደግሞ ለማጥራትና ለማጽዳት እንዴት ነው ጥቅም ያለው ወይ ደግሞ ካልሲየም ዲፖዚት እንዳይጠራቀም ይከላከላል ብለን ስንል ከመተነሳ ነው ስንል በጣም 3 ነገሮች ያደርጋል። አንዱ ምንድነው ቶቶሎ ልንገራችሁ። አንዱ ይሄ ማትሪክስ ጋላ ፕሮቲን የሚባለው GMGP የሚባል አንድ ፕሮቲን አለ። እሱ አክቲቬት ካልሆነ ይሄ ክሪስታላይዝድ የሆነ ወይ ደግሞ ወደ ጋይነት ለመለወጥ የተጠራቀመው ካልሲየም ከደም ቧንቧ ጋር እንዲጣበቅና አክቲቬት እንትን ይሄን ምላችሁን የከባድ የሆነ ችግር ሊያጋልጥ ሻማ። ስለዚህ K2 ግን ምን ያደርጋል? ይሄንን MGP የሚባለውን ፕሮቲን አክቲቬት ያደርጋል ደግሞ እንዲሰራ ስለሚያደርገው ስራ ሲጀምር ይሄ MGP በጣም የሚገርም ነገር የሚያደርገው ምንም እንኳን ወደ ጣጣራነት ወደ ጋይነት ቢቀየርም ትንሽ እንኳን ካልሲየም ብትሆን ከደም ቧንቧ ጋር እንዳይጣበቅ ይከላከላል ማለት ነው። ስለዚህ ልፋጭ እየፈጠረ ካልሲየሙ እንዳይጣበቅ ያደርግበታል። አንዱ ነው። ሁለተኛ ነገር ደግሞ በጣም የሚያስገርማችሁ ነገር ካልሲየም ከምግብ ጋር ከወሰድነው በኋላ ደም ጋር ብዙ እንዲገኝ አያስፈልግም። ስለዚህ ከደም እየዘገነ ወደ አጥንታችን የሚወስደው ኦስቲዮክላስቲን የሚባል ሌላ ፕሮቲን አለና እሱ በከፍተኛ መንገድ እንዲመረት ይረዳዋል ማለት ነው። በጣም የሚገርማችሁ ያ መመረቱ ብቻ አይደለም ደግሞ የገባው ካልሲየም ደግሞ እዛው አጥንት ውስጥ ተጣብቆ እዛው እንዲቆይ ለማድረግም ትልቅ ችሎታ አለው ማለት ነው። ሌላው ትልቁ ስራው ደግሞ K2 ቫይታሚን K2 ይሄንን ኦስቲዮክላስቲን የሚባለውን ፕሮቲን በደም የተሽከረከረ ያለውን ካልሲየም የቀዘፈ ያመጣ ፐርማነንትሊ የቦን ውስጥ ፐርማነንት ቲሹ እንዲሆን የማድረግ ትልቅ ችሎታ አለው ማለት ነው። ያ ብቻ ደግሞ አይደለም። ይሄ K2 ቫይታሚን K2 ደግሞ በጣም የሚገርማችሁ ነገር ይሄንን ከፕላትፎርም ሊያደርግ ሲሞክር ልክ ከግድግዳው ጋር ይጣበቅና ጠቅላላ የደም ዝውውር ቧንቧውን ኢንፍሌም ያደርገዋል ማለት ነው፣ ወይ ደግሞ ይጎረባብጠዋል። ከዛ የተነሳ የበለጠ ይሄንን የሚሽከረከሩ ትናንሽ የሆኑ ካልሲየሞች ክሪስታሎች እንዲጣበቁና እርስ በርሳቸው ተፈላልገው አርተሪ ብሎኬጅ እንዲፈጥሩ ስለሚያደርግ ያን ለመከላከል ከፍተኛ ጥቅም አለው ማለት ነው። ማለት ነው ይሄ የአርቴሪያል ኢንፍላሜሽን ይከላከላል፣ ስሙዝ እንዲሆን ያደርገዋል ማለት ነው። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን D3 እና ቫይታሚን K2 ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር፣ ለቆዳ ጥራት፣ ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በFDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን።
በጣም የሚገርመው ነገር ኢቭን ካልሲየም ጥቃቅን ሆነ ጀምሮ ወደ ድንጋይነት መቀየር ሲጀምር ይሄ ካልሲየም ከኬቱ እርስ በርሱ እንዳይጣበቅ በማድረግ ክሪስታል እንዳይሰራ ያደርጋል። ሂዶ ግድግዳው ጋር እንዳይጣበቅ መርዳት ብቻ ሳይሆን ራሱ ካልሲየም ክሪስታሉ እንዳይሰራ ተመልከቱ። እንግዲህ በዚህ ሁሉ መንገድ በቀላሉ ካልሲየሙ ከደም ወጥቶ መኖር የሚገባው አጥንታችን ውስጥ ነው። አጥንታችን እንዲከማች ያደርገዋል ማለትና ከዚህ የተነሳ ትልቅ ጥቅም አለው። አሁን እንደምታውቁት የቫይታሚን ዲ3 እና ኬቱን ሰፕሊመንቱን ፎርሙሌት አድርጌያለሁ አለ ገበያ ላይ አውሏል። በጣም ፌመስ የሆነ ፕሮዳክት ነው። ብዙ ሰዎች በዓለም ዙሪያ ኢትዮጵያውያን፣ ኤርትራውያን የዚህም ሀገር ሰዎች በሚያስገርምበት ንጽህና የተዘጋጀ ስለሆነ እየገዙት ነው ያሉትና እንደውም ቶሎ እያለቀ አሁን እንደውም ሌላ ሎኬሽን ማኑፋክቸር ለመቀየር ፕሮሰስ ላይ ነው ያለውት በሰፊው ይገኛል ማለት ነው። ስለዚህ እኔ አሁን ቫይታሚን ዲ3 እና ቫይታሚን ኬቱን በጥምር ያለውን በቀን አንድ ሳልወስድ ያልኩበት ጊዜ የለም። በቃ እንደውም ክረምት አካባቢ ሲሆን እንደውም ብዙ ፀሐይ ስለሌለ ሁለቱን ወስዳለሁ ማለት ነው። በውስጡ 500 ሚሊ ግራም እና 100 ማይክሮግራም ኬቱ አለው ማለት ነው። ይሄ ለምንድን ነው የሚረዳው ስንል ቫይታሚን ዲ3 ታውቃላችሁ ከምግብ የሚበላውን ካልሲየም እጅግ ለሰውነታችን አጥንታችን ለማጠንከር ብቻ አይደለም፣ ካልሲየም ለብዙ አይነት ጥቅም ይውላል እና ያንን ወደ ደማችን እንዲገባ የሚያፋጥን ነው አብዞርብ እንዲደረግ። አሁን ትልቁ ችግር ከገባ በኋላ ደም አካባቢ በሚገባ ከመጠን በላይ ሆኖ አሳልፎ እርስ በርሱ አባብቆ ይሄን አይነት የደም ቧንቧ መዘዋወሪያው የሚደፍነው ከሆነ ያ እንዳይሆን በጣም ይከላከላል። አሁን ቫይታሚን ዲ የሚገርማችሁ ነገር ኦስቲክላስ የሚባለውንም ኤምጂቢ እንዲመረት ያደርገዋል፣ ግን ሁለቱም አክቲቭ አይደለም። ስለዚህ ይሄንን ኢንአክቲቭ ፎርሙን ወደ አክቲቭ ፎርም የሚቀይረው ኬቱ ነው። ስለዚህ ቫይታሚን ዲ3 ሃይ ሌቭል የሚወስዱ ሰዎች ኬቱ ካልወሰዱ በጣም በከፍተኛ መንገድ ካልሲየሙ ይገባና ለዚህ አይነት ለረጅም ጊዜ እንደዚህ አይነት ችግር ውስጥ ቸል ካሉት ለዚህ አይነት ችግር ያጋጥማል። የደም መዘዋወሪያ መደፈን ምክንያት ይሆናል። ያ ደግሞ እንግዲህ እንደምታውቁት ለሀርት አታክና ለስትሮክ ያጋልጣል። ስለዚህ ቫይታሚን 3 ከኬቱ ጋር መውሰድ ኪ ስለሆነ ስላወቅን በሳይንስ የተረጋገጠ ስለሆነ ነው እንግዲህ ኮምባይን አድርገን በገበያ ላይ ያቀረብነው ማለት ነው። እንግዲህ አሁን ምን ያክል መጠን እንውሰድ ኬቱ ብለን ስንል ለኖርማል ፕሪቬንቲቭ ከ90 እስከ 120 መውሰድ ማይክሮግራም ፐር ዴይ መውሰድ ያስፈልጋል። እንግዲህ ታርጌትድ የሆነ ፕሮቴክሽን ከሆነ እስከ 180 መውሰድ እንችላለን። ግን በጣም ከቫይታሚን ዲ ጋር ስለተመረተ ኢኳል ፕሮፖርሽን መሆን ስላለበት በዛ ፕሮፖርሽን መሰረት 100 ማይክሮግራም ኤምኬ7 ወይም ኬቱ እና 5000 ኢንተርናሽናል ዩኒት ቫይታሚን ዲ3 እና ዲ2 ቢለየው ዲ2 ከፕላንት ነው የሚሰራው፣ ዲ3 ደግሞ ከአኒማል ስለሆነ ያንን ለሰውነታችን የሚያስፈልገውን ነገር የአኒማሉ በጣም አክቲቭ ነው። በዛ መልኩ እናደርገዋለን። አሁን መቼ እንውሰደው ስንሳለ ብለን ስንል እንግዲህ መውሰድ ያለብን ፋት ኮንቴኒንግ ሚልስ ጋር አብረን ወይ ደግሞ ስባማ ከሆኑ ምግብ ጋር ነው የሚወሰደው። ሁለቱም ቫይታሚን ዲ3 ኬቱም በስብ ውስጥ የሚሟሙ ወይ ደግሞ ፋት ሶሉብል ስለሆኑ ማለት ነው። እነዚህን ፔር ማድረግ አለብን። ይሄ ስንል ግዴታ በቅቤ ንጥፍ ያለ ሽሮ ወይ ደግሞ በጣም ስቴክ ጮማ የበዛበትን በላ ማለት ከአንድ አራተኛ አቮካዶ ጋር ወይ ደግሞ ከአንድ እንቁላል ጋር ወይ ደግሞ አንድ ማንኪያ ኦሊቭ ኦይል ጋር ብትወስዱት ይሆናል። በቃ ቀላል ነው። ለምሳሌ አሁን እኔ በቀን አንድ የበላ ጊዜ ማታ ስለማይወሰድ ማታ ከወሰድኩትኝ ሜላቶኒን ፕሮዳክሽን ስለሚቀንስ እንቅልፍን ሊጎዳ ስለሚችል ያ ነገር እንዳይፈጸም እያልኩኝ ቀን ላይ መውሰድ ስላለብኝ በትንሽዬ ኤምሲቲ ኦይል ወይ ደግሞ በኦሊቭ ኦይል አድርግና እሷን ወስዳለሁ ማለት ነው። ብዙም ያን ያክል አያስፈልግም። ጠዋት ላይ ወይ ደግሞ ሚዲ አካባቢ ወስደው ማታ ላይ ስለማይወሰድ ማለት ነው። ሌላው እንግዲህ ቫይታሚን ኬቱ ለመውሰድ የሌለባቸው ሰዎች ለምሳሌ የደም ማቅጠኛ ምናምን የምትወስዱ እንደ ዋርፍሪን ወይም ደግሞ ኮሜዲ የምትወስዱ ከሆነ ለእናንተ ጨርሰው የሚሆን ያለው። ስለዚህ ክሊኒካል የሆነ ፎሎ አፕ ያስፈልጋችኋል ማለት ነው። በተጨማሪም ደግሞ እንደዚሁ አንታኮአጉላንት የምትወስዱም ከሆነ እንደ ኤልኮስ እና ዘራልቶ የሚባሉ መድኃኒቶች አሉ። በካናዳም በአውስትራሊያም የተለየ ስም አላቸው። ግን ያው ምን እንደሆነ ታውቃላችሁ። እንደዛ የሚወስዱ ሰዎች ካለ ለእናንተም ስለማይሆን በጥንቃቄ ማድረግ ያስፈልጋል ማለት ነው። በቀረ ግን አብዛኞቻችን ወገኖች በጣም ይሄ ወሳኝ ኢንፎርሜሽን ነው። ለብዙ ሰዎች እንድትዳርሱ አደራላለሁኝ። ይሄንን አይነት ሰፕሊመንት ያለባቸው ኤኒ ሰው ከ16 ወይም ከ16 ዓመት በላይ የሆነ ማንኛውም ሰው መውሰድ ይችላል ማለት ነው። ይሄ በጣም ወሳኝ በተለይ እኛ ኢትዮጵያውያን እና ኤርትራውያን አፍሪካን በአጠቃላይ ጤም ያለ ቆዳ ያለን በሚገባ የፀሐይ ብርሃን አክቲቪስት ለማለት ታይፕ ቢው አይነቱ ስለማናመርተው ቫይታሚን ዲ እጥረት አለብን ማለት ነው። ስለዚህ ከሱ ብቻም አይደለም ደግሞ
ቫይታሚን ዲውን ካረምን በኋላ ደግሞ ጎትቶ ይመጣው ደግሞ ካልሲየም ደግሞ ለማስታረቅ ደግሞ ይሄን አይነት ጥንቃቄ ማድረግ ያስፈልጋል። አይ ሆፕ እንደጠቀማችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የግል ጥያቄ ከሆነ አሁንም በቲክቶክ ላይ አለሁኝ፣ እዛ ሜሴጅ ታደርጉኝ ትችላላችሁኝ። አክቲቭሊ በቀን 30 ደቂቃ እዛ ላይ ነው የምገኘው፣ ጥያቄዎቻችሁን እየመለስኩ ማለት ነው። በሌላ ቪዲዮስ ካገኛችሁ ደህና ሁኑልኝ።